አላህ እንግዲህ ከሰጠን ስጦታዎች ሁሉ ለአንድ ሰው አላህ ከሚሰጠው ስጦታ ሁሉ ትልቁ ዲን ነው። ከዲን የሚበልጥ ነገር የለም። ታዲያ አንድ ሙስሊም የሆነ ሰው ሙስሊም በመሆኑ ብቻ ውስጡ ሁልጊዜም የበላይነት፣ ሁልጊዜም ዒዛ፣ ሁልጊዜም ክብር ሊሰማው ይገባል። አንተ ሙስሊም በመሆንህ ኢስላም ብቻውን ላንተ ከፍታን ይሰጣል። አንተ በዘርህ አትመካ፣ አንተ በቆዳ ቀለምህ አትመካ፣ አንተ በወገኖችህ የነገሌ ዘር ነኝ ብለህ በዚህ እንድትመካ ኢስላም አይፈልግም። የገሌ አገር ሰው ነኝ ብለህ በአገርህ እንድትኮፈስ አይፈልግም። በቋንቋህም እንድትመካ ወላ በገንዘብህ ወላ በሀብትህ በምንም ነገር እንድትመካ ሳይሆን ኢስላም የሚፈልገው በዲንህ እንድትመካ ነው። እነዚህ ሰዎች የሚመኩባቸው ነገሮች በሙሉ ከንቱ ነገሮች ናቸው። በእነዚህ ነገሮች ላይ የሚመካ ሰው ገደል አፋፍ ላይ እንደቆመ የሚናድ ገደል አፋፍ ላይ እንዳለ ሰው ነው። እነዚህ በሙሉ የሚኮራባቸው ነገሮች አይደሉም። ያ አዩሃ الناس إنا خلقناكم من ذكر وأنثى وجعلناكم شعوبا وقبائل لتعارفوا إن أكرمكم عند الله أتقاكم ጎሳ ነገድ አድርገን ከአንድ ነፍስ ፈጥረን ጎሳ ህዝቦች የተለያየ ቋንቋ ባለቤቶች አደረግናችሁ እንድትተዋወቁ ነው የሚለው አላህ። ግን አላህ ዘንድ መከበሪያችሁ የናንተ ከፍታችሁ ተቅዋ ነው፣ ዲንን መያዝ ነው ብሎ ነው አላህ ያስቀመጠልን። ወሊላሂ العزة ولرسوله وللمؤمنين ولكن المنافقين لا يعلمون። ዒዛ ለአላህ ነው፣ ዒዛ ለረሱል ነው፣ ዒዛ ለሙእሚኖች ነው። ሙናፊቆች ግን ይሄ አይገባቸውም ይላል።